በሐዘንና ሰው ሲሞት ልዩ የሆነ በዓል አዘጋጅተው የሚደሰቱበትና የሚጨፍሩባት ሀገር፣ በየዓመቱ ከተማዋ ወደ ምድር እየሰመጠች የምትገኝ ነገር ግን ግንባታና ኢንፍራስትራክቸር እስካሁን ድረስ ያልቆመባት ሀገር፣ የዓለማችን ትልቁ ፒራሚድ በግብፅ ሳይሆን በዚች ሀገር ይገኛል። ሌዲስ ኤንድ ጀንትልሜን ዌልካም ቱ ሜክሲኮ። የቲክቶክ አካውንቴን ፎሎ፣ ኮፒ ሊንክ እና ሼር እንድታደርጉልኝ እጠይቃችኋለሁኝ። ከተማዋ ሜክሲኮ ሲቲ ስትባል በሰሜን አሜሪካ ከ130 ሚሊዮን ሕዝብ በላይ ያላት ሀገር ነች። ይህች ሀገር እንግዲህ ስፓኒኛ ቋንቋን በቋሚነት የምትናገር የካሪቢያን ሀገር ዳርቻዎች መገናኛ ሀገር ስትሆን በዓለም ከፍተኛ የሆነ የቱሪስቶች ፍሰት ያለባት የሚገኝባት ሀገር ስትሆን በጣም ሜክሲኮ ከተማ እንግዲህ ሜክሲኮ ሲቲ በዓለም ላይ በጣም ውብና ከጸዱ ከተሞች በጣም ካማሩ ከተሞች ውስጥ እንግዲህ የምትጠቀስ ሀገር ነች። የሞት ቀን እንደ በዓል ቀን የሚከበርባት ሀገር ነች። በጣም የሚገርመውና ለየት የሚያደርጋት በ1821 ነፃነቷን ካገኘች በኋላ ዛሬ እንግዲህ በአሁኑ ሰዓት ላይ በጣም የዓለማችን ብዙ መኪና አምራች ሀገር ነች። በጣም ብዙ መኪናዎችን እያመረተች ወደ አሜሪካና ወደ ሰሜን አሜሪካ ወደ ላቲን አሜሪካ የምትልክ ሀገር ነች። ይህች ሀገር እንግዲህ ኢኮኖሚያን መኪና በማምረት ነዳጅ በማውጣት እርሻና በቱሪዝም ሀብቷ እንግዲህ በጣም ያደገችና የበለጸገች ሀገር መሆን ችላለች ይህች ሀገር። እና ይህችን ሀገር ደግሞ ለየት የሚያደርጋት ብዙ ውብ የሆነ የባህር ዳርቻዎችና ቢቾች አሏት። እንዳልኳችሁ እንግዲህ የባህር ዳርቻዎች የሚበዛበት ዋናው ምክንያት ሜክሲኮ ሲቲ ወይም ሜክሲኮ የምትባለዋ ከተማ ብዙ ሀገሮችን በባህር የምታገናኝ ከተማ እንደመሆኑ አንጻር ነው። በዚህም መሰረት እንግዲህ በጣም ብዙ የቱሪዝም ፍሰት ያለባት ሀገር ነች። በዚህም መሰረት እንግዲህ የማያን የፒራሚድ እዛ መጎብኘት ይቻላል። ሴኖቶስ ወይንም ደግሞ በመሬት ውስጥ ለውስጥ የምድር ገነት የሚባሉ ቦታዎች በሀገሪቷ ውስጥ እንግዲህ በተፈጥሯዊ መልክ እንግዲህ ራሳቸው ተሰርተው የሚገኙ የተለያዩ በጣም ማራኪ የሆኑ ቦታዎች አሉ። ሜክሲኮን እንግዲህ ለየት የሚያደርጋት ብዙ ቱሪስቶች በዓለማችን እንግዲህ ሜክሲኮን ለመጎብኘት በተለያየ ሰዓት ላይ ወደ ሜክሲኮ ይጓዛሉ ማለት ነው። በዚህም እንግዲህ ሜክሲኮ በጣም ብዙ ከሚጎበኙና ብዙ የቱሪስት ፍሰት ካለባቸው ሀገሮች ውስጥ ግንባር ቀደም ያደርጋታል ማለት ነው። በዚህም እንግዲህ ቀጣይ ደግሞ የማንን ሀገር እንድሰራላችሁ ትፈልጋላችሁ? በኮመንት ላይ ያስቀምጡልኝ። አካውንቴን ኮፒ ሊንክ ሼር ዲዩት እንድታደርጉ በአክብሮት ጠይቃለሁ።